እዚህ ጋር ደግሞ ሌላ ትኩሳት ኢራን ያወጣችውን ማስጠንቀቂያ ነው ይዤላችሁ የመጣሁት። እስከ መጨረሻው አብራችን ቆዩ። አሜሪካ በሆርሙዝ ሰርጥ ላይ የጀመረችው እገዳ የሚቀጥል ከሆነ ኢራን የቀይ ባህርን እንደምትዘጋ አስታውቃለች። የኢራን ወታደራዊ ኃይል በቀይ ባህር ላይ የሚደረግ የንግድ ልውውጥ ሙሉ ለሙሉ ይቋረጣል ሲል ዝቷል። ኢራን አሜሪካ በሆርሙዝ ሰርጥ ላይ የምታከናውነው እርምጃ ማለት ነው የተኩስ አቁም ስምምነቱን እንደመጣስም ይቆጠራል። እናም የምናደርገው እያንዳንዱ እርምጃም ሉዓላዊነታችን ለማስጠበቅ ነው ሲሉም ተደምጠዋል። ኢራን የዛተችውን የምታረግ ከሆነ የዓለም ቀውስ እጅግ እየተባበሰ የሚሄድ ነው የሚሆነው። የእናንተ ሀሳብ ምንድን ነው? በደም ሼር ኮፒ ሊንክ ሪፖስት ያደርጋችሁ አዳርሱ። በሌላ መረጃ እንገናኛለን። ሩሲያ ኢራንን አስጠንቅቃለች። በዚህ ሰዓት የተሰማ አዲስ መረጃ ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። ሩሲያ ኢራንን አስጠንቅቃለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱ እያበቃ ነው ቢሉም ሩሲያ ግን ኢራንን በሌላ መንገድ አስጠንቅቃለች። አሜሪካ በሺዎች የሚቆጠሩ ወታደሮችና የጦር መሳሪያዎችን በማከማቸት ቀጠናውን የሚቀይር ግዙፍ የመሬት ወረራን እያዘጋጀች ነው። ሩሲያ የአሜሪካን የሰላም ንግግር አትመኑ፣ ምድር ላይ ያለው ወታደራዊ እንቅስቃሴን ተመልከቱ። እንደ ሩሲያ ገለጻ ይሄ የሰላም ድርድር አሜሪካና እስራኤል በድንገት ኢራን ላይ ማለት ነው የምድር ጦር ወረራን ለመፈጸም ጊዜ ለመግዣ የሚያደርጉት ድርድር ነው። ትኩረትንም የሚያስቀይር ወታደራዊ ማታለያ ነው ስትል ሩሲያ ኢራንን አስጠንቅቃለች። በተጨማሪም እንደ ሩሲያ የደህንነት ምክር ቤት መረጃ መሰረት አሜሪካ በመካከለኛው ምስራቅ አሁን እያሰፈረች ያለችው ወታደሮቿ ቁጥር አንድ ሰላምን ከምትፈልግ ሀገር የሚጠበቅ አይደለም። በአሁኑ ሰዓት በመካከለኛው ምስራቅ የአሜሪካ ወታደሮች ቁጥር 50,000 ደርሷል። ከአፍሪካም ጨምሮ ከተለያዩ ስፍራዎች ላይ በተጨማሪ በጥቂት ቀናት ውስጥ እነዚህን ወታደሮች ሌላ ቁጥር ማለት ነው ይቀላቀላሉ ተብሎ ይጠበቃል። ከዚህ ቀደም አሜሪካ በድርድር ወቅት ከአንድም ሁለቴ ኢራንን ክዳታለች። ታዲያ እስራኤልም ቢሆን የዚህ የኢራን መንግስት ሙሉ ለሙሉ እስካልወደቀ ድረስ ጦርነቱ እንዲቆም ፍላጎት እንደሌላቸው በተለያዩ አጋጣሚዎች ታይተዋል፣ ተናግረዋልም በግልጽም እነሱ። ኢራን የዶናልድ ትራምፕን የማታለያ ንግግሮች አምና ትቀበላለች ብላችሁ ታስባላችሁ? ቻይናስ የዋነኛዋ የነዳጅ ምንጭ የሆነችው ኢራን ስትወረር ዝም ብላ ትመለከታለች ብላችሁ ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡ። ሌላ መረጃዎች እንመለሳለን ኢንሻአላህ። በደም ሼር ኮፒ ሊንክ ሪፖስት እያደረጋችሁ አዳርሱት።